ሰላም ጤና ይስጥልኝ የሜሪ ሾው ተከታታዮች እንደምን ሰነበታችሁ? በዛሬው ቀን እንግዳ አድርጌ ጋበዝኩላችሁ ማርታ ሳሙኤልን ነው። ማርታ ሳሙኤል ፕሮፌሽናሊ ፉል ታይም ሙዚክ ትጫወታለች፣ ታስተምራለች፣ በተለያየ ኮንሰርት ላይ ፐርፎርም ታደርጋለች። እንደገና ደግሞ ቫዮሊን፣ ቫዮላ፣ ፒያኖ ትጫወታለች። ዛሬ ቃለ ምልልስ ከእሷ ጋር እናደርጋለን። ወደሚቀጥለው ፕሮግራም ከመሄዳችን በፊት ስትጫወት አጭር ቪዲዮ እናሳያችኋለን። አብራችሁን እንድትቆዩ ጋብዛችኋለሁ። ቴንክ ዩ። ማርቲ ጥሪያችንን አክብረሽ እዚህ ስለመጣሽ በጣም ደስ ብሎኛል። ቴንክ ዩ ስለመጣሽ። በጣም አመሰግናለሁ እኔም ስለጋበዛችሁኝ። እንደገና ደግሞ አሁን ያለንበት ሲዝን ያው የክሪስማስ ሲዝን ነው። ደስ የሚል ቫይብ ነው አሁን ያለው በአሜሪካ ውስጥ ማለት ነው። በቃ ዲኮሬሽኑ ያለው ሁኔታ በጣም ደስ ይላል። ያለንበት ያ ሲዝን ስለሆነ ሜሪ ክሪስማስ ስልሻለሁ አስቀድሜ። ቴንክ ዩ። ሜሪ ክሪስማስ ላንቺ የሚሆንልሽ። እንግዲህ ማርቲ ያው ብዙ ሰዎች ዲኤምቪ አካባቢ ስትጫወቺ ሙዚቃ በተለያየ ቦታ አይተውሽ ያውቃሉ። ግን ስላንቺ ደግሞ ብዙ ሰው አያውቅም። ላይክ እንዴት ወደዚህ ወደ ሙዚቃ ዓለም እንደመጣሽ ማለት ነው። ሙዚቃ ስንል ደግሞ ያው ክላሲካል ነው የምትጫወቺው በብዛት። ደግሞ የተለያየ ሙዚቃ የምትጫወቺውን አንቺ ራስሽ ትነግሪናለሽ ማለት ነው። እና እንግዲህ በአሁኑ ጊዜ በፉል ታይም ሙዚቃ ትጫወቻለሽ፣ እንደምታስተምሪ ያውቃለው። የተለያዩ ደግሞ የኮንሰርቶች ላይ ከአሜሪካኖች ጋር ስትሰሪም አይቼሻለሁ። እና በአሁኑ ጊዜ እስቲ መጀመሪያ ምን አይነት ነገሮች እየሰራሽ እንዳለ ብታጫውችን። ኦኬ ሶ አሜሪካን ውስጥ ከመምጣቴ በፊት ኢትዮጵያም እያለሁኝ ኢትዮጵያን የተማርኩት ያሬድ ስኩል ኦፍ ሚውዚክ ነው የተማርኩት። ጨረስኩ በኋላ ትምህርትም እዛው አስተማሪ ሆኜ ነው ታገለግል የነበረው። እዚህ ከመጣሁ በኋላ ደግሞ እንደዛው በአስተማሪነት መቀጠል ነበር ፍላጎቴ። አንዳንድ ስራዎች ይመጡልሻል፣ ኦፈር ይደረጋል። ግን እኔ ሙዚቃን መተው አልፈለኩም ነበረ። ራሴን ማስተማር ነበረብኝ፣ ኮምፒተንት መሆን ነበረብኝ ከሌሎቹ። አሜሪካ ውስጥ ታውቂዋለሽ በጣም ሂውጅ ነው የሚውዚክ ኢንዱስትሪው እና ተማሪዎችንም ስታይ ዲፍረንት ከኛ ከመጣንበት የኤጁኬሽናል ሲስተም። እሱም ጋር ራሴን ማውቃት ነበረብኝ፣ ኮርሶች መውሰድ ነበረብኝ፣ ብዙ ሰዎችን ኮንታክት ማድረግ ነበረብኝ፣ ራሴን ማሳደግ ነበረብኝ። እሱን ሞከርኩኝ ግን ጥሩ ነበር ሪዛልቱ። ያው እንድቀጥል በራሴ በምፈልገው በሙዚቃ ማስተማር ስራ እንድቀጥል ቫዮሊን፣ ቪዮላ፣ ፒያኖ አስተምራለሁኝ። በሱ እንድቀጥል አሁንም እሱ ነው እየሰራለሁ። ስለዚህ አሁን እሱ ነው የምትጫወችው? ቫዮሊን ብቻ ነው በብዛት የምትጫወችው? የተመረቁት በቪዮላ ነው። ቪዮላ ፐርፎርማንስ ነው። ግን ቪዮላ ስትማሪ ኦፖርቹኒቲ ይኖራል የቫዮሊንም የመጫወት ደግሞ ችሎታም ይኖርሻል። ቢኮዝ ይገናኛል፣ ተመሳሳይ ነገር ነው። ይቀራረባል። ፖዚሽኑም ሚውዚክ ሪዲንጉም ሰምሃው የተመሳሰለ ነው። እሱንም የመጫወት እድል ነበረኝ። ሁለቱን እጫወታለሁ። ፒያኖም በማይነር ስር ነው ስለነበረ ሁለቱንም አብሬ ነው የምጫወተው የነበረው። አሁንም
ማስተምረው የምጫወተው እሱ ነው። ኦኬ በጣም ደስ ይላል። እንግዲህ እንደ ኢትዮጵያዊ ሴት ሙዚቃ ማጥናት ያው ብዙ አልተለመደም እና እንዴት ሙዚቃን ለማጥናት እንዴት ወሰንሽ? እንደገና ደግሞ ምን አይነት አጋጣሚ ኢንስፓየር ያደረግሽ ነገር ነበረ? እንዴት ነው ወደዛ ልትወስኝ የቻልሽው? ኦኬ ሶ ልጅ እያለሁኝ በጣም ሙዚቃ አዳምጥ ነበረ። ያው ከማዳመጥ ነው ወደ ሙዚቃ መማር መስራት የመጣው። በጣም እወዳለሁኝ። ምንም አይነት ሙዚቃ እሰማለሁኝ። ሬዲዮንም ቲዩን እያደረኩኝ የተለያዩ ሙዚቃዎች ኦፖርቹኒቲ እንዲኖረኝ፣ ምክንያቱም በዛ ጊዜ ሲዲ፣ ካሴት እያንዳንዱ ሙዚቃ አክሰስ ላይኖር ይችላል። ሶ በቻልኩት ሬዲዮ ቲዩን እያደረኩኝ ትንል ነበረ፣ እሰማ ነበር በጣም እና ሁሌ ያንቺ ልጅ አይበቃሽም ይሄ ሙዚቃ እስክባል ድረስ እና አይ ቲንክ ያ ነው ከመስማት ነው ወደ መጫወት የመጣው። ስለዚህ ከመስማት ነው በቃ ኢንተረስትሽ የመጣው እንጂ የሆነ በፋሚሊ ሲጫወት ያየሽው ሰው የለም? የለም በቃ ከመስማት ነው። አባቴ የሆነ ጊዜ በጠይቋለሁ ያለው ግን አባቴ የሆነ ጊዜ ጊታር ይዞ ምናምን የተነሳው ፎቶ አይቻለሁ እና ግን ስጫው እንትን ስልም ቫዮሊን ልመርጥ ስልም ጊታር መምረጥ አለብሽ፣ ጊታር ቆንጆ ነው አሪፍ ነው ይለኝ ነበርና እሱን ነገር ማጣራት አለብኝ። እንደገና ሲጫወት ግን አይተሻታል? አይጫወትም፣ ግን ፎቶ ላይ የድሮ ፎቶ ላይ ይዞ አይቼዋለሁኝ፣ ግን አይጫወትም። የሆነ ተወሶ ይሆናል። ስለዚህ የቤተሰቦች አቀባበል እንዴት ነበረ? ማለት ያው ሃይ ስኩል እንደጨረሽ ቀጥታ ነው ወደ ሙዚቃ ትምህርት ቤት የሄድሽው አይደለ? ያሬድ ስኩል ደግሞ በጣም የታወቀ ብዙ ሙዚቀኞች ከዛ ወጥተዋል ማለት ነው። እና ያንን ስትወስኚ እንዴት ነበር አቀባበላቸው? አይ ቲንክ ያውቁት ነበረ ኦልሬዲ ከውስጤ እንደነበረ። ቤት ውስጥ ስሰማ ሙዚቃ ስከፍት እንደገና እጽፋለሁኝ። ሙዚቃ ሊሪኮቻቸውን መጻፍ እወዳለሁኝ። የውጭ ሀገር ሙዚቃ የሚሆን የሀገር ውስጥ ሙዚቃ በቃ እጽፋለሁኝ፣ እሰማለሁ። ከዛ አይ ቲንክ እሷ ኢንተረስት ያላት እሱ ነው ብለው አስበው ነበረ መሰለኝ እና ብዙም ሰርፕራይዝ አላረጋቸውም። ስለዚህ ትንሽ ያውቁት ነበር? ያውቁት ነበረ። እንደውም ትዝ ይለኛል ወንድሜ ነው ሲሄድ ራሱ ሪዛልቱን ምናምን እንሂድ ቼክ እናድርግ ምናምን ብሎ ወስዶኝ፣ ታላቅ ወንድሜ ሪዛልቱን አይተን ሁለታችንም የተደሰትነው። ቤተሰቦቹም ደስተኛ ነበሩ፣ አልተቃወሙኝም። ስለዚህ በቀላሉ ነው የተቀበሉሽ ማለት ነው? በቀላሉ ነው የተቀበሉኝ። አርት ነገር ቤተሰባችሁ ውስጥ አለ? የአርት ፍቅር ነው የሚባለው? የአርት ኢንተረስት እንዳልኩሽ ቤተሰቦች ብዙ አልተጫኑኝም። ሌሎች እህቶቼንም ወንድሜንም እንደዛው። ያ ፍሪደም የምንፈልገውን እንድንሰራ አድርጎናል ብዬ አስባለሁኝ። ለምሳሌ ወንድሜ ቲያትርን ያጠናው፣ እህቴም ታላቅ እህቴም ጋዜጠኝነት ነው ያጠናችው። የምንፈልገውን ነገር ብቻ እንድንፈልግ ግን ሰክሰስፉል መሆን አለባችሁ ብለው ነው የሚያስቡት። ሁሌም ሰፖርት አለ። በጣም ደስ ይላል። እንግዲህ ማርቲ አግብተሻል፣ 2 ልጆች ደግሞ አሉሽ። ልጆችሽን እንዴት ነው አሁን አንቺ የምታሳድጊው? በሚፈልጉት ኢንተረስት እንዲቀጥሉ ነው እየገፋፋሻቸው ያለው? እነሱ ራሱ የሙዚቃ ነገር በውስጣቸው አለ? እንዴት ነው? እሺ 2 ልጆች አሉኝ። 2 ወንድ ልጆች ናቸው ያሉኝ። ደስ ይለኛል የሚከተሉ ቢሆን፣ ምክንያቱም እንደዛው ስላደኩኝ ማንም ሳያስጨንቀኝ አትሰሪም አታደርጊም ሳይለኝ ስላደኩኝ እነሱንም ማስጨነቅ አልፈልግም። ደግሞ ምን እንዲከተሉ ብዬም ፑሽ ማድረግም አልፈልግም። የራሳቸውን ነገር እንዲይዙ ነው። በሄዱበት መንገድ ሁሉ ሰክሰስፉል እንዲሆን ነው የምፈልገው። ነገር ግን እንደ ሆቢ አዘ ሆቢ መያዝ እና ወደፊት ደግሞ ኢንተርቴን ሊያስደርጋቸው የሚችል ነገር ቢሰሩ ብዬ ደስ ይለኛል። ሰፖርት አደርጋቸዋለሁ። በተለይ ትንሹ ልጄ ታናሼ ክርስቲያን ይባላል። እሱ ብዙ እንትን አለው፣ ሚውዚክ ኢንተረስት አለው። ዋው ደስ ይላል። አዎ ምናልባት ያው ወደፊት ይቀጥልበታል ብዬ አስባለሁኝ።
እንደ ተማሪ እኔ የማስተምርበት ትምህርት ቤት ኦልሬዲ አስመዝግቤው ራሴ ነኝ የማስተምረው። ያ በእኔ ስር ነው የሚማረው እና ፐርፎርም ያደርጋል። አንዳንድ ፕሮግራሞች ሲሆኑ ሪሳይታሎች አሉት ያጠራል። ታላቁ ደግሞ ልጄ እሱም ይሰራል። ትምህርት ቤትም ክላሪኔት ይጫወታል። ቤትም ፒያኖ አስተምረዋለሁ። ይሰራሉ። ጎበዞች ናቸው። ስለዚህ ያሉበት እየነካኩት ነው እየነካኩ ነው። ናይ ደስ ይላል። ወደ ትምህርት ቤት ደግሞ ልውሰድሽና ያው ያሬድ ትምህርት ቤት መጀመሪያ ስትገቢ በዛን ጊዜ አንቺ በነበርሽበት ጊዜ እንዴት ነበረ? ብዙ ሴቶች ነበሩ ከአንቺ ጋር አብረው የሚማሩ? እንዴት ነበረ ቁጥሩ? እንዴት ነበር ያየሽው? ቁጥሩ ትንሽ ያንሳል እና ግን ያነሰው ይመስለኛል ሳይሆን ትክክለኛ ነው። የተወሰነ ሴቶች ናቸው አፕላይ የሚያደርጉት። አይ ቲንክ ያንን የካልቸራል የሆነ ነገሩ ገና ነው አልፈው የሚመጡት የተወሰኑ ናቸው እና ከነዛም ውስጥ የተወሰነ ያልፋሉ እና እኩል አይደለም። ሬሾን ስታዩ ተመጣጣኝ አንኛ አይደለም፣ ከወንዶቹ ጋር ይለያያል። እኛ ጋር ላይ ከ25 ሰው ወደ 7 ሰው በእኛ ባች ያ ትንሽ አነስ ይላል። ያው እኔ የሚገመትኩት እንደዛ ነገር ነው። ያው ያንሳል ብዬ ነው። ያው ካልቸራሊ ገና ብዙ ነገር ስለሚቀር እንደገና ሁሉም ቤተሰቦች ደግሞ ሰፖርት ሊያደርጉት ይችላሉ። እያደግን ነው። እንዳሁን ምልሽ አሁን ኢቨን ኢንስትሩሜንቴሽኑ ጋር ስታይ ሚውዚክ ኢንስትሩሜንት ላይ ላይክ ሴት ሲባል ወይ ቫዮሊን ላይ ወይ ፒያኖ ላይ ምናምን ነው የምታየው። እንደዚህ ባደጉ ሀገሮች ላይ ስታይ ግን ሌላ ብዙ የትንፋሽም ቢሆን ድራም፣ የፐርክሽን ኢንስትሩመንት ሁሉንም ነገር ነው የሚጫወቱት። ሴት ወንድ አይልም ማለት ይጫወቱታል። ያው ገና እየተለመደ ስላልሆነ ለዛ ይመስለኛል። ትክክል ነው። እዛው እንግዲህ ያሬድ ስኩል ከጨረሽ በኋላ እዛው ቆይተሽ ማስተማር ጀመርሽ መሰለኝ። እንዴት ነበር ያ ፕሮሰስ? ልክ ትምህርት እንደጨረስኩኝ ወዲያው ማስተማሪ እንደሆን ኦፈር ተደረገልኝ። ያው በደስታ ነበር የተቀበልኩት። እዛው ማስተማር ጀመርኩኝ። እዛው ሆኜ ቪዮላም ማስተምራለሁ፣ ፒያኖ ማስተምራለሁ፣ ሶልፌጆ ክላስም ማስተምራለሁ። ጥሩ ኤክስፒሪየንስ ነበር። ቻሌንጅ ነበረው? ያው ወዲያው ገና ልጅ ነሽ ያኔ ራሱ እንግዲህ ልክ ተምረሽ ጨርሰሽ ወዲያውኑ ማስተማር ስትጀምሪ እንዴት ነበረ? ቻሌንጁ ምንድነው? እኛ ተምረን አሁን ለምሳሌ የኛ ጓደኞች የነበሩ ምናልባት እኔ ሲኒየራቸው ሆኜ ወይም እነሱ ተመራቂ ሆነው እነሱ ናቸው ጓደኞች ናቸው የሚመደቡልሽ። የምታውቂያቸው የምትቀርቢያቸው ልጆች ማለት ነው፣ የምታውቂያቸው ተማሪዎች። እነሱ መሆናቸው እንደ ፍሬንድሊ ሆኑ ደስ ይላል። እንደገና ደግሞ ቻሌንጁ ራስሽን ሁሌም አፕዴት ማድረግ አለብሽ። ምክንያቱም ያ 5 ዓመት ብቻ ነው ያለሽ የተማርነው 5 ዓመት ነው። በ5 ዓመት ሁሉንም ልታውቂ አትችይም። የተለያዩ ሙዚቃዎች መስራት አለብሽ። የተለያዩ ማንበብ ያለብሽ ነገሮች፣ ቲዎሪዎች አሉ፣ ሂስትሪዎች አሉ እና ሁሉንም በጣም ኤክስፐርት ሆነሽ አይደለም፣ ሁሌም ራስሽን እያሳደግሽ ነው። እሱ ትንሽ ቻሌንጅ አለው እንጂ ደስ ይላል። ያው አቀባበሉ ምናምን ጥሩ ነበረ ማለት ነው። እንዳስተማሪ ምናምን ያከብሩሽ ነበር? ያከብሩኝ ነበረ። አንዳንዴ ክላስ ውስጥ ኮሌክቲቭ እንደዚህ ክላስ ሲሆን ስትገቢ በቃ ሰው ምንም አትልም አይነት ነገር ይመጣል። ቁርሳቸውን ሁሉ ይዘው የሚገቡ ነበሩ አንዳንዴና እሱ ደስ ይላል። ግን አተሴም ታይም ደግሞ መሆን ያለበትን ዲሲፕሊኑን ትናገሪያለሽ፣ አብረሽ ታድጊያለሽ። ልክ ነው። ጥሩ ኤክስፒሪየንስ ነበረ። ደስ የሚል ኤክስፒሪየንስ ነበረ በጣም። እንግዲህ ከዛ ደግሞ ያው ኢትዮጵያ ትንሽ ቆይተሽ ለተወሰነ ጊዜ እዛም ሆነሽ እንግዲህ ተጫውተሻል አይደል? የተለያየ ስቴጅ ላይ የተለያየ ኢቨንት ላይ ተጫውተሻል። ከዛ እንግዲህ ወደ አሜሪካ ጉዞ ሆነ ማለት ነው። እዚህ ስትመጪ ደግሞ እርግጠኛ ነኝ እዚህ ስትመጪ ያው ያለንበት ሀገር
እዚህ ስትመጪ እንትን ማለት ትችያለሽ፣ ሌላ ሙያ ውስጥ መግባት ትችያለሽ። አንቺ ግን ቀጥታ ወደ ሙዚቃ ነው እዚህ መተሽ ያንን ዓለም የነበርሽበትን ፕሮፌሽን መልቀቅ አልፈለግሽም። እና እንዴት ነበር ደግሞ ያ ፕሮሰስ? መተሽ ወደ ትምህርት ቤት ገባሽ ወይስ እንዴት ሆነ? ኦኬ ሶ እሷ ትንሽ ከበድ ያለች ታይም ነበረች እውነት ለመናገር። ትራንዚሽኑ ስሙዝ አይደለም፣ ምክንያቱም እዛ አይነበረኝም ኤክስፔሪየንስ አለ። ግን እዚህ መጥቼ ደግሞ ማስተማር እችላለሁ። ማስተማር ስለቻልኩኝ እዚህ ማስተማር እችላለሁ ቢለሽ የምትቀጠሪበት አይደለም። ሶ ምንድነው በቃ በራሴ ሪሰርች አደረኩ። ምንድነው አገሩ የሚፈልገው? አስተማሪ ለመሆን ወደዋለሁ፣ ማስተማሪ ስራዬን፣ ሚውዚኩን ወደዋለሁ፣ ፐርፎርም ማድረጉን። ሶ እሱን ለማስቀጠል ምንድነው ማድረግ ያለብኝ? ክራይቴሪያው ምንድነው? አገሩ የሚፈልገው ምንድነው? እንደገና እንዴት ነው ራሴን አፕዴት ማድረግ የምችለው? ሶ ራሴን ማዘጋጀት፣ ይሄንን ሰርቻለሁ፣ ይሄን አድርጌያለሁ ብዬ ራሴ መጻፍ፣ ኮርሶች መውሰድ። ኮርሶች አጋጣሚ የሆነ ጊዜ ስኮላርሺፕ መጣ ለብላክ ቲቸርስ እና ትሬነርስ ከፈለጋችሁ አፕላይ አድርጉ ይላል። እና ኦኬ ስለዚህ ተናልኩና ጉግል አደረኩኝ፣ ወዲያው አፕላይ አደረኩኝ፣ አክሴፕት አደረኩኝ፣ ወዲያው ትምህርቱን አገኘሁኝ። ኦኬ ትሬኒንግ ትምህርት ማለት ነው። ቲቸርስ ትሬኒንግ ፕሮግራም ነበረ። ሶ እሱን አደረኩ፣ ወዲያው አክሴፕት አደረኩኝ። ታስገቢያለሽ፣ ተጫውተሽ ታይተሽ ነው እዚህ ጀስት ወረቀት እችላለሁ ምናምን አይደለም። እስኪ አይሰራም። ቴስቱ እሱ ነው ማለት ነው። እንደ ኦዲሽን አላችሁ ማለት ነው። ኦኬ ሁሉም ነገር ኦዲሽን አለው። ለክላስ ስትፈልጊም ኦዲሽን አለው፣ ለማስተማር ስትፈልጊም ኦዲሽን አለው። እስኪ አሳይ ትባዩ ኢንስትሩሜንቴሽን ይዘሽ ሄደሽ ነው ተጫውተሽ የምታሳየው። እንደዚህ ለኦርኬስትራም ስትገቢ ጆይን ስታደርጊ ኦዲሽን አለ። ሰው እንደዛ አደረግኩኝ። ያንን ማጥናት ነበረብኝ፣ መስራት ነበረብኝ። አለብኩኝ። አንዱ ሲቀበለኝ፣ አንዱ ኢንስቲትዩሽን ሲቀበለኝ፣ እንደገና ደግሞ ሌሎች ጋር መሞከር የተለያዩ ያው ኦኬ ጥሩ አሪፍ ነበርና በቃ ሞራል ሰጠኝ። ገባሽ? አንዱ አክሴፕት ካደረገኝ ኦኬ ሌላውን አክሴፕት የማያደርግበት እንትን የለም። ክራይቴሪያውን ካሟላ አይ ቲንክ ጥሩ ነገር ነው ያደረግሽው። ምክንያቱም ብዙ ሰው ፓሽኑን ይዞ እዚህ መጥቶ ሌላ አይነት ስራ ውስጥ ሊገባ ይችላል ስለማያውቀው ማለት ነው። ልክ ግን ከኢትዮጵያ መጥቶ እዚህን ሀገር ደግሞ ስታንዳርድ አውቆ የዚህን ክራይቴሪያ አውቆ ፈጽሞ ከዛ ደግሞ በዛው መቀጠል ይቻላል፣ በዛው ፕሮፌሽን ማለት ነው። አዎ አሁን እንዳልኩሽ ማለት ሁሉም ናት ኦንሊ በሙዚቃ ብቻ ሳይሆን በሌላውም ፕሮፌሽን መሞከር መጥፎ አይደለም። ልክ ነው። ጊዜ መስጠት እንትን አይደለም። ብሩ ምኑ የሆነ ሊያሳሳሽ ይችላል። አረ ሌላ ስሪ፣ ሌላ ብትሰሪ እኮ you can be successful። ብዙ ኦፈር ይመጣልሻል። ብዙ አይነት ስራ ነው ያለው። የምታውቂው አሜሪካ ነገር የተለያየ አይዲያ አለ፣ የተለያየ አይነት አይዲያ አለው፣ አስተያየት አለ። ሁሉም ለሚሰና ሁሉንም ለመስማት ሞክሬያለሁ። ግን I have to follow የራስሽ ልብሽን መከተል አለብሽ። እና ምንድነው ፈልገው ብር ልታገኝ ትችላለሽ እና የሆነ ጊዜ ሃፒ ያደርግሻል። እሱን ስታይ ትንሽ እንደማይሆን እንደማያስኬደኝ ሳቅ ነው ሁሉንም ኦፈር ሲድ ነው I have to stick with በጣም ጥሩ ውሳኔ። ለእስካሁን ሰርቶልኛል። እንግዲህ አሁን በዚህ በአሜሪካን ሀገር ውስጥ ከተለያዩ ዜጎች ጋር ስትጫወቺ አይቼሻለሁ። ያው ቪዲዮንም አንዳንድ ቪዲዮዎች አይቻለሁ። ከአሜሪካንስ ኦር ነን አሜሪካንስ እንግዲህ ያለንበት ቦታ የተለያዩ ሰዎች ከተለያየ ቦታ የሚመጡበት ነው እና ከነሱ ጋር ስትጫወቺ ትላልቅ መድረክ ላይ አይቼሻለሁ እና
እንደ ኢትዮጵያዊ ሴት ደግሞ ኢትዮጵያን ወክለሽ እንደዛ ስትጫወቺ አንቺ ብቻ ኢትዮጵያዊ ሆነሽ ክላሲካል ሙዚቃ ላይ ትላልቅ ስቴጅ ላይ ስትጫወቺ ምን ይሰማሻል? በጣም ደስ ነው የሚለኝ። መተው ራሱ ሰርፕራይዝድ ሲሆኑ ከየት ነው ያው ያውቃሉ ከኢትዮጵያ ነሽ ብለው ስላቸው በቃ ሰርፕራይዝድ ይሆናል። ኢትዮጵያ አለ ማለት ነው እንደዚህ ክላሲካል ሚውዚክ የሚጫወቱ አሉ ማለት ነው። ሌሎችም አሉ አሉ እና የሚገርም ነው አለ። እንደውም አንዱ ኮንዳክተር መጣና ከኢትዮጵያ ነሽ አይደል አለኝ። ከዛ ነኝ አልኩት። የሚገርም ነው እና የፈረንሳይ ሀገር ነበር እሱና ጃንሆይ መጥተው ፈረንሳይ ሀገር እና የኔ አስተማሪ ኮንዳክት አድርጎላቸዋል። እሳቸው ሲመጡ ተጫውተዋላቸዋል እና ያንን ብቻ ነው ኢንፎርሜሽን ያለኝ ስለ ኢትዮጵያ ሚውዚክ። ላይክ ከክላሲካል ሙዚቃ ጋር እንደዚህ ያለ አይመስለኝም ነበረ። ውስጥ ተጫዋች ያለም አይመስለኝም ነበር አለ። አሁን ይሄ በጣም ፕራውድ የሚያደርግ ነው፣ ደስ የሚል ነገር ነው። እንደ ኢትዮጵያዊ ክላሲካል ሙዚቃ መጫወትሽ እንደገና ደግሞ ማሳወቅሽ ራሱ ደስ ይላል። በጣም ደስ ይለኛል። እኔ በዚህ ሀገር እንግዲህ ትላልቅ ስቴጆች ላይ ተጫውተሻል እያልኩኝ ነበር እና አንደኛው ኬኔዲ ሴንተር ነው። ዩኒየን ስቴጅ ላይ ተጫውተሻል፣ የተለያዩ ኤምባሲዎችም ተጫውተሻል። ኬኔዲ ሴንተር ግን ሞር የታወቀ ነው በዚህ በዲኤምቪ አካባቢ ማለት ነው እና ሰች ቢግ ዲል። እዛ ስቴጅ ላይ እንዴት ነው የመጫወቱን እድል ያገኘሽው? ያንን እድል ያገኘሁት መጀመሪያ አኮርድ ሲምፎኒ ኦርኬስትራ ውስጥ አባል ነኝ፣ ሜምበር ነኝ። እጫወታለሁ፣ የተለያዩ ፕሮግራሞች ላይ እንሳተፋለን፣ እንጫወታለን እና ከዛ በኋላ የኬኔዲ ሴንተር ፕሮግራም እንደዚህ ኦፈር መጣ። ሰው የሚያስፈልገው የተወሰነ ቻምበር የሆነ ኦርኬስትራ ነው የሚያስፈልገው። ትልቁ ሙሉ ኦርኬስትራ ሳይሆን የተወሰነ ሴሌክትድ የሆነ ሙዚሽያንስ ተባለ። አይ ዲድንት ኖው ፒክ እንደተደረኩም አላውቅም ነበረ። ኦልሶ ዊል ሴንድ ዘ ሊስት ተባለ የሚጫወቱትን ሰዎች ሴንድ ሲያደርጉ እኔም ነበርኩኝ እና በጣም ቢግ ዲል እንደሆነ ያወቅኩት ለምን ሴሌክት አልተደረኩም? እኔ መጫወት ፈልግ ነበር፣ ይህ መድረክ ማግኘት ፈልግ ነበር ሲለው ቢግ ዲል ማለት ነው። ኬኔዲ ሴንተር በጣም ደስ የሚል በጣም ትልቅ የሚያምር ቦታ ነው እና ትላልቅ ኢቬንቶችም ይደረጉበታል። ያው ቲቪ ላይ የምናያቸው በጣም ትልቅ እኔም ደስ ብሎኝ የተጫወትኩበት ቦታ ነው። ደስ ነበረ። በዲኤምቪ አካባቢ ደግሞ የተለያዩ የአበሻ ኢቬንቶች ላይም አይቼሻለሁ። እኛም የተተዋወቅ ነው እንደዚህ አይነት ኢቬንቶች ላይ ተጫውተሽልን ነው እና ያው ቅድም ተነጋግረናል፣ ብዙ አልተለመደም። ግን በቃ እንደዚህ ስፔሻል ለሆኑ ኢቬንቶች እንደዚህ ክላሲካል ሙዚቃ ብቻ ሲጫወት የሆነ ደስ የሚል ቫይብ አለው፣ ደስ የሚል ስሜት ነው ያለው እና አሁን ወደፊት እንግዲህ እንደዚህ አይነት መድረኮች ላይ ሞር መጫወት ትፈልጊያለሽ? ከአበሻው ዘንድ ደግሞ እንዴት ነው? ቢኮዝ አሁን ከነን አበሻ ጋር ብዙ እየተጫወትሽ ነው። ከአበሻ ኢቬንቶች ጋር ደግሞ ለመጫወት ፍላጎት አለሽ? ይሄ በደንብ አለኝ። ምንድን ነው ያው ብዙ በእኛ ፊልድ የለም ብዙ የሚጫወት እንዲህ ግሩፕ ትልቅ ሰርተሽ ብችል ደስ ይለኛል። ላይክ ክሬት ባደርግ ኢትዮጵያም እንደዚህ ሞክሬ ነበረ። ትልቅ ኦርኬስትራ እንደዚህ ለማቋቋም ሞክሬ ነበር። እንደው የተወሰነ ጊዜ ሰርቶ ከአቅም በላይ የሆድ ነገር ገጠመንና አቆመ እንጂ ቆንጆ ኦርኬስትራ ቀጥለን ነበረ። የአዲስ አበባ ዩኒቨርሲቲ የያሬድ ሚውዚክ ኦርኬስትራ የሚል እዚህም አይዊሽ ባደርገው ደስ ይለኛል። ግን ያን ያህል ነበር ብዙ የአበሻ ኮሚኒቲ ውስጥ ያለ አይደለም፣ አልተለመደም፣ የለም ብዙ። ግን አሁን በጣም ተረስታለኝ አብሮ የመጫወት ከአበሻ ኮሚኒቲ ጋር በጣም እና መሆንም የማይቀር ነው ደግሞ እና ስቲል ፕሮግራሞች ላይ እንሳተፋለን ከተለያዩ የአበሻም ውጭም ሀገር ሰዎች ጋር እሳተፋለሁ ስቲል ከሌላ ፕሮግራሞችም ጋር። በዚህ አጋጣሚ ምን አይነት ሰጀሽን አለሽ? ያው እንደዚህ አይነት አርት ነገር ላይ ትንሽ ሚስ አንደርስታንዲንግ አለ። ምክንያቱም
አርት የሆነ ነገር ራሱ ታይም ይፈልጋል። ጀስት አንድ ሰው ክሪኤቲቭ ስለሆነ ብቻ ሁሉም ነገር ባንዴ ይሆናል ይመጣል ማለት አይደለም። ፕራክቲስ ማድረግ አለ፣ የሙዚቃ መምረጥ፣ ከሌሎች ጋር ኮኦርዲኔት ማድረግ ብዙ ስራ ነው ያለው እና ምን አይነት ሰጀሽን አለሽ? አሁን እንደዚህ ሰዎች ካሰቡ አሁን ዩዥዋሊ መጽሐፍ ምረቃ ላይ ምናምን ደስ የሚል ነው እንደዚህ ሰው ክላሲካል ቢጫወት የተለያዩ ዩኒክ የሆኑ ኢቬንቶች ላይ ደስ ይላል እና በዚህ አጋጣሚ ምን አይነት ሰጀሽን ትሰጫለሽ? እኛ አሁን ለምሳሌ እኔ የምሰራበት ማለት ነው ትልቅ ኦርኬስትራ አለ ለሴይ ሁሉም ኢንስትሩመንት ያለበት። እንደገና ደግሞ በትንሽ ግሩፕ አድርገን ኳርቴት ወይም ትሪዮ አድርገን ወይም ዱዌት አድርገን ለሁለት የሚሰራ አይነት ሙዚቃ ፎርሜሽን አለ እና እንደ ፍላጎቱ ያ ቬኑ እንደሚፈልገው ወይም ያ ፕሮግራም እንደሚፈልገው ሪኩዌስት ይደረጋል። ለምሳሌ ሰርጎች ላይ እንጫወታለን። አሁን የዚህ ሀገር ሰርጎች በብዛት እንደዚህ አይነት ፕሮግራሞች እና በጣም ደስ ይላል። ያው ካልቸራቸው ነው ለነሱ። የኛም ፕሮግራም ወደኛ ፕሮግራም ስትመጪ ትንሽ ያው አልተለመደም እና አንደርስታንዲንጉም ትንሽ ስለሚያስቸግረን እና ጊዜ የሚፈልግም አይመስለንም፣ ስራ የሚፈልግም አይመስለንም። ቀላል ጅስ በቃ ሄደሽ በቃ አንድ ሁለት ሙዚቃ ተጫወች በአንድ ጊዜ ሁሉም ይልሻልና ይሄ ነገር እኮ ጊዜ ይፈልጋል፣ መዘጋጀት ይፈልጋል፣ ቀድሞ መናገር ይፈልጋል፣ ብዙ ነገር ይፈልጋል። ስለዚህ ብለሽ ላስረዳው ሞክራለሁ ብዙ ጊዜ ግን ያንን አልፎ ደግሞ የሚመጣ ደግሞ በደንብ አንደርስታንድ አድርጎ የሚመጣ ደግሞ አለ አውቆት የሚመጣ እና ብዙ ፕሮግራሞች ሰርች አውቃለሁ። ግን እየለመደ ነው እንግዲህ ያው በመማር ሂደት ነው አይደለ እንደዚህ አይነት ነገሮች የሚሆኑት እና አይ ቲንክ ወደፊት የሚሻሻል ይመስለኛል። አሁንም እየተሻሻለ ነው። አሁን እስካሁን ድረስ የተለያየ አይነት ኮሚኒቲ ስራዎችን ስንሰራ ነበር እና ሰው ሲያይ ያውቀዋል ኦልሬዲ ስራው ገብቶታል። ውጤቱን ሲያይ ነው የሚያመሰግኑት። አይ ደስ ይላል። እንግዲህ የማርቲ የፊውቸር ፕላን ምንድን ነው? አስባለሁ፣ ብዙ ነገር አስባለሁኝ። አስተማሪ ነኝ፣ ፐርፎርመር ነኝ፣ እሰራለሁ። አሁን ሜይ ቢ ወደ ኢትዮጵያ ሙዚቃዎች ነው ሞር ፎከስ እያደረኩ ያለሁት። ክላሲካል ሙዚቃ እጫወታለሁኝ አለኝ ግሩፕ ስቲል አክቲቭ የሆነ ግሩፖች አሉኝ፣ እሰራለሁኝ። ግን አት ዘ ሴም ታይም የኢትዮጵያ ሙዚቃ ማሳደግ እፈልጋለሁ እና በራሴ ኤክስፐሪመንት እያደረኩኝ የእኛን ቅኝቶች ማስተዋወቅ፣ እነሱ ጋር በደንብ መስራት። ምክንያቱም ቴክኒካሊ የነዛ የቤዚክ ኖሌጅ ይሰጥሻል። በክላሲካሊ ትሬንድ መሆኑ እሱ ትልቅ ነገር ነው። ግን ማድረግ የምትችይው የራስሽን ደግሞ መያዝ አለብሽ፣ ማሳደግ አለብሽ። በሱ አምናለሁ። እሱን ነው መስራት የምፈልገው። ስለዚህ ብዙ ፕሮጀክቶች ይዘሻል ብዙ ብለን እንያዘው። ወደፊት የምናየው ነው። አይ በጣም ደስ ይላል። እንግዲህ ወደፊት በተለያየ በራስሽ የራስሽን ፕሮጀክት ሰርተሽ እንግዲህ ታሳይናለሽ ብዬ አምናለሁኝ። በዚህ አጋጣሚ ደግሞ አንቺን የሚፈልጉ በምን አይነት መልክ ሊያገኙሽ ይችላሉ? ማለት ለስራ ማለት ነው። ለስራ ወይ ለትሬኒንግ ወይ ኮርስ ለመውሰድም ሊሆን ይችላል እና በዚህ አጋጣሚ ኮንታክት ኢንፎርሜሽን እንዴት አድርገን እንስጣቸው? ያው ስሜ ማርታ ሳሙኤል ነው። ፌስቡክ ላይ ሊከታተሉ ይችላሉ፣ ሊያዩት ይችላሉ። ፕሮግራሞቼን እጋብዛለሁ በብዛት። እንደውም የሀበሻ ኮሚኒቲ ብዙ አይመጣም፣ ለምን እንደሆነ አላውቅም። እሱንም ማወቅ እፈልጋለሁ። ያው ፖስት አድርጋለሁኝ እዚህ ጋር አለ እንደዚህ ፐርፎርማንሶች አሉ ሲሆን እና ኢትስ ኦኬ ላይክ የኢትዮጵያ የተለመደው አይነት የኛ ብቻ ሳይሆን ወጣ ብለንም ደግሞ ይሄ ሌላ አይነት ሙዚቃ ኤክስፔሪየንስ ማድረግ ጥሩ ነው ብዬ ነው የማስበው። ክላሲካሉንም ጃዙንም ቼክ ማድረግ እና ኢቭን ለልጆች በተለይ ልጆች ጋር መሰራት አለበት። አይዲያ እንዲኖራቸው ልጆቻቸውን ማምጣት፣ ማሳየት፣ ማሰማት። ነገ ምን እንደሚሆን አታውቂም።
ፍላጎታቸው ምን እንደሆነ አናውቅም። ስለዚህ እንደዛም ቢያደርጉ ብዬ ሰጀስት አደርጋለሁ። ፔጄ ላይ ፕሮግራሞችን ፖስት አደርጋለሁ በብዛት። አይ ዶንት ኖ ስልኬንም መውሰድ ይችላሉ። ኢቬንቶች ሲሆኑ ፖስት ታደርጊያለሽ? አሁን ትጫወችባቸው። አሁን ክርስማስ ሲዝን ያለ ነው። የክርስማስ ካሮል የተለያዩ ትጫወቻለሽ እና ይህንን አጋጣሚ ተጠቅመው ደግሞ ፍሪ ነው በብዛት እንደውም ኢቬንቶች ፍሪ ናቸው። እንደውም ኢቬንቶች ብዙዎቹ ፍሪ ናቸው። በአንዳንድ ፔዶች አሉ። በኦንላይንም አንዳንዴ የሚታዩ አሉ። ስለዚህ ብዙ ኦፖርቹኒቲ አለ፣ ብዙ ሚንስ አለ ለማየት አቴንድ ለማድረግ። ስለዚህ መጥተው ይከታተሉ ይችላሉ። አንቺን የፈለጉ ደግሞ ማርታ ሳሙኤል ብለው ፌስቡክ ገብተው ማግኘት ይችላሉ። በተጨማሪም ደግሞ ስልክ ቁጥር ወይ እንተዋለን በኋላ ላይ ቪዲዮ ላይ በስልክ ቁጥር አንቺን ቀጥታ ለማግኘት ለሚፈልጉ ቀጥታ ሊያገኙሽ ይችላሉ ማለት ነው። ይችላሉ። ማርታ እንግዲህ ቴንኪዩ በጣም ደስ ብሎናል። እዚህ ድረስ መተሽ አጭር ቃለ ምልልስ ስለሰጠሽን ደስ ብሎናል። ያንቺን ስራ ደግሞ ወደፊት በተለያየ መልክ እናያለን ብዬ አምናለሁኝ። እንግዲህ በጣም ቴንኪዩ ሜሪያ፣ አመሰግናለሁ በጣም ስለጋበዝሽኝ። አንቺም ትልቅ ነገር ነው እየሰራሽ ያለሽው በዚሁ በዴምቢ ኤሪያ ያለውን ነገሮች ብዙ አይደለም፣ ወደፊት ደግሞ እንጠብቃለን ሰፋ አድርገሽ ፕሮግራም እንገናኛለን። ቴንኪዩ ማርትዬ። ቴንኪዩ በጣም አመሰግናለሁ። ተመልካቾቻችን የሜሪን ሾው ስለተከታተላችሁ እጅግ አድርጌ አመሰግናለሁ። ከማርቲ ሳሙኤል ጋር የነበረንን ቆይታ አምሹር እንደወደዳችሁ ተስፋ አደርጋለሁ። አጠር ያለ ቃለ ምልልስ ነበር፣ ግን ማርቲን ለምትፈልጉ ኮንታክት ኢንፎርሜሽን ቪዲዮአችን ላይ እናስቀምጣለን። እሷን ቀጥታ ማግኘት ትችላላችሁ። በድጋሚ ስለተከታተላችሁን አመሰግናለሁ። በሚቀጥለው ደግሞ እስከምንገናኝ ደህና ቆዩ።